ግብዣውን ትቼዋለሁ። ታዩ ሰላም ቤተሰብ ምሳሌ ድራማ ክፍል 78 እንዴት አያችሁ? የብሩክ ወንድም መድብል ብሩክ ያለበትን ቦታ በጣም ፈልጎ አግኝቷል። በሚገርም ሁኔታ ግን አሁን ላይ እሱ ያለበትን ሎኬሽኑን የሰማው እንጂ እጅ ከፍንጅ አልያዘም እና ብሩክን ያገተው ዝና መሆኑን ደርሶበታል። በራሱ አንግል በራሱ መንገድ ሄዶ መድብል በጣም ጎበዝ መርማሪ ሆኗል። የብሩክ ወንድም እስር ቤት ውስጥ ብዙ ነገር ተምሮ ነው የወጣው። በዚህ አጋጣሚ እናም መድብል ኤፍራታን ተጠቅሞ ከኤፍራታ ደግሞ ከማህሌት መረጃ ታቀበላለች። ያቺ ኤፍራታ ደግሞ ብር በጣም ትወዳለች። እኔ እንጃ ሴት ሆና ብር እንደዛ እንደምትወድ ብቻ ከባድ ነው። ለብር ሟች ናት፣ ለብር ትሞታለች። በቃ ምንም ማድረግ ትችላለች። ማህሌትን ሁላ ልትገል ትችላለች ኤፍራታ። እስቲ ስለ ኤፍራታ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ ቤተሰብ። ሌላኛው ደግሞ ዳታና ቅድስት ቤት ውስጥ እየተቀላለዱ ነበር። ብሩክ ክላስ ውስጥ አስገብቶ እየጎተተኝ ነበር ብላ ዳታ ትነግራለች። ዳታ ደግሞ ለምንድን ነው ያልሰጠሽው? ለምንድን ነው እሱ እኮ ችላ አላለኝም ዝም ብሎ ሄደ ምናምን ስትለው በቃ መድብል ለመድብል ስጪው አያልቅ ምናምን ብላ ቅድስትን ከቅድስት ጋር በጣም እያወራች ነበር። ቅድስት ደግሞ ተናዳ እሷን እየመታች ሁለተኛ እንደዛ እንዳትዪ ስትይም መስማት አልፈልግም ብላ ዳታን ከቤት አባረረች ቤተሰብ። ሌላው ደግሞ ሞጎስ እና ሉላ በሚገርም ሁኔታ ፍቅር ውስጥ ናቸው። ሉላን ትቶ ሞጎስ ደግሞ ከዳታና ከመድብል ጋር ለመገናኘት ውጭ ወጥቶ ነበር እና በዛ አጋጣሚ ብሩክ ያለበትን ቦታ አግኝቻለሁ ሰምቻለሁ እያለ ነው መድብል ብሎ በቃ ለዳታም እየነገረ ነበር ሞጎስ። ያቺ ደግሞ ዳታ ቤተሰቧን አግኝታ በጣም ነው ያማረባት፣ በጣም ነው እብን ወፈረች። የሰው ልጅ ቤተሰብን ሳገኝ የሆነ ነገር ሲያገኝ እንደሚለወጥ ዳታ ነው ያየሁት ቤተሰብ። በጣም ነው የተመቸችኝ ዳታ። ብዙ ችግር፣ ብዙ ማጣት፣ ብዙ ረሃብ፣ ብዙ ፀሐይ፣ ብዙ ዝናብ አይታለች። ጎዳና ላይ ወጣ ሴት ሆና እንደዛ መራባው እንደዛ መቸገረው በጣም የሚያሳዝን ነገር ነው። እስቲ በጣም ከባድ ነገር ነው። እናም ስለ ዳታ ምን ትላላችሁ ቤተሰብ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳደረሱ። ሌላኛው ደግሞ ማህሌት አሁንም ቀመሯን ቀጥላለች። በጣም ዝናን አፍቅሬያለሁ ወድጄሃለሁ እያለች ነው። ዝና ደግሞ ምንም የሚሰማው ታምር የለም፣ ምንም አይታየውም ከሉላ በስተቀር ለዝና ምንም ማንም አይታየው። እሷን ያፈቅራታል፣ እሷን ይወዳታል። የሆነ ሰዓት ደግሞ ማህሌት በጣም አስክራው ክላስ ውስጥ አስገብታ ነበር። ካስገባች በኋላ አሰከረችው። የሆነ ነገር ልታደርግ ፈልጋ ነበር። ለማህሌት ደግሞ ብዙ ልምድ አላት ከብሩክም ጋር ከሞጎስም ጋር። ያኔ ከሞጎስም ጋር ቆሻሻ ስራ ሲሰሩ ሞጎስ እሷ ቤት መጥቶ ነው አልጋ ላይ እንትን ያላት እና አሁን ላይ ዝናን ሩም አስገብታ አስጨብሳ ምን ብላ እሱ ደግሞ እሷን ማየት አይፈልግም። ከዛ በኋላ ላዛች ለኤፍራታ መጥታ ታናግራለች። ዝና ምንም እሱ ነገር ላይ ነው ጎበዝ የሚሆነው ምናምን ሌላ አልጋ ላይ ጎበዝ አይደለም ብላ ለኤፍራታ ታወራለች። ኦኬ ለዛ ነው ሉላም ጥላ ሄደችው ምናምን ሀብታም ወጣት እንዴት ጥላ ሄደችው ለዛ ነው አይችልም እንዴ ብሎ ያወራሉ እርስ በርስ። የማህሌት ቀመር እየከሸፈ ነው፣ ምንም ማድረግ አትችልም። ያቺ ኤፍራታ ደግሞ እየቀመረች ነው በሷ ላይ ከመድብል ጋር በመሆኗ። መድብል ደግሞ የሆነ ብሮችን ለሷ ይሰጣል። ለብር መዋጅ ናት። ብር እንዴት እንደምትወድ እብን አልፎ ተርፎ ያቺ ማህሌትን ልትገሉላ ትችላለች። እኔ እንጃ ሴቱና እንደዛ ብር መውደዶ በጣም ነው የሚገርመኝ። ሴቶች እንደዛ ናቸው እንዴ? እስቲ ልጠይቃችሁ። ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። ብር በጣም ነው የምትወደው ኤፍራታ። እናም የማህሌት ቀመር በመሀል እየከሸፈ ነው።
ያ ደግሞ መድብል ብሩክ ያለበትን ቦታ አውቋል ኦልሬዲ። ዝና እንዳሳገተው ያውቃል። ዝና ደግሞ አዲስ አበባ ላይ አሉ ከሚባል ወንጀል ሰሪዎች ጋር አብሮ ይሰራል እና ሁሉም ነገር ስለ ዝና አውቋል። ምን አይነት ስራ እንደሚሰራ መድብል በራሱ መንገድ በጣም ጎበዝ ሰው ነው መድብል የብሩክ ወንድም እና አውቋል። ስራቸው እየከሸፈ ነው። ሁሉ ስራ የሚሰራ ሰው በቃ ስራው ይከሽፋል። መንገድ ምንም አይሳካም። ስኬት ላይም ምንም አይበረክትም። ሁሉም ነገር የሰሩት ስራ በቃ ምንም አይበረክትላቸው። ሌላ ደግሞ ኤፍራታ ደግሞ በጣም ትቀምራለች ለብር ሲባል። አሁን ለመድብል ላይም ልትቀምር ትችላለች። ቢኮዝ ከሌላ ሰው ጋር ሆና ትቀየራለች ለብር ሲባል እና ከባድ ነው እላቸዋለሁ ቤተሰብ። ሌላው ደግሞ ቅድስት አሁን ላይ ሀዘን ውስጥ ናት። በጣም ልቧ ተሰብሯል። ብሩክ በመጥፋት በጣም አዝናለች። ቤት ውስጥ ደግሞ ምሳሌ አታውቅም። ብሩክ ለመዝናናት ነው የሄደው ብላ ነው የምታስበው ጩጬዋ ምሳሌ። አሁን ላይ ደግሞ እሷንም ከፍቷታል። አባዬ እያለች ነው፣ እያስጨነቀች ነው። ቅድስት ደግሞ በጣም አዝናለች። ቢኮዝ ፍቅሩም ምንም ከሱ ጋር ያደረገችው ላይፍም የለም እና በጣም የተጎዳችው። በዛ በኩል ደግሞ የቤተሰብ ናፍቆት አለ። ታውቃላችሁ ከሀገር ውጭ ያላችሁ የሀገር ልጆች የቤት ሰራተኛ የሆናችሁ በጣም የምታውቁት የፋሚሊ ፍቅር እንዴት እንደሚያደርጋችሁ ከኢትዮጵያ ውጭ ያላችሁ እና ልክ እንደዛው ነው። ቅድስትንም ቤተሰብ ይናፍቃታል። ደግሞ ብሩክም አለ በመሀል በጣም በናፍቆት ልቧ ተሰብሯል። እና የሀገሬ ልጆች ሰው ቤት ያላችሁ በጠንከር አለባችሁ። ፈጣሪ ከእናንተ ጋር ነው ያላችሁ። ምንም እንዳትጨናነቁ፣ ፈጣሪ ያውቃል ሁሉም ነገር እላችኋለሁ። በዚህ አጋጣሚ እስቲ ስለ ቅድስት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛው ደግሞ ዳታ በጣም ነው የተመቸችኝ። ሰው በቃ የሆነ ነገር ሲያገኝ እንደዛ ይለወጣል። እስቲ ስለ ዳታ ታውቃላችሁ? ከዚህ በፊት የዳታ ላይፍ በጣም ከባድ ነበረ። ጎዳና ላይ ነበረች። ብዙ ዝናብ፣ ብዙ ረሃብ፣ ብዙ ችግር አይተ ነበረ። ፈጣሪ ሲረዳ ደግሞ አሁን ቤተሰቦቿን አግኝታ የተሻለ ምግብ፣ የተሻለ ልብስ፣ የተሻለ ነገር እብን እነ ብሩክን እነ ሞገስን አግኝታ የሚገርም ላይፍ እየኖረች ነው። ስለዚህ እባካችሁ የሀገሬ ልጆች የሆነ ሰዓት ሊቸግራችሁ ይችላል። የሆነ ሰዓት ልታጡ ትችላላችሁ። የሆነ ሰዓት በጣም ኤክሰስ ልትጎዱ ትችላላችሁ። በዛ መሀል ውስጥ ሁሉ መጠንከር አለባችሁ፣ መበርታት አለባችሁ። ፈጣሪ ከእናንተ ጋር ነው የሚኖረው እና መቻል አለባችሁ። ሁሉም ነገር በህይወታችሁ ላይ ቻሌንጅ፣ ፈተና ሲኖር ነው ህይወት ራሷ የምታፍጠው። በጣም ነው የምታፍጠው በዛን ሰዓት። ስለዚህ እቺ ዳታ በጣም ችግር አይታለች እንዳያችሁት በጣም መከራ። አሁን ላይ ግን ፈጣሪ ይመስገን ያሳየችው ነገር በጣም ደስ ይላል። ቤተሰብ አገኘች፣ እህቷን አገኘች፣ አባቷን አገኘች። የሚገርም ላይፍ እየኖረችው ደስ የሚል ላይፍ ከብዙ ችግር በኋላ የሚገርም ላይፍ እየኖረችው ነው። ዳታ በጣም የተመቸችኝ። ስለ ዳታ ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰብ። ሌላው ደግሞ ዝና እያበደ ነው አሁን ላይ ስቲል ነው። የሚሰራው ስራ ደግሞ ወንጀል ነው እና በሉላ ፍቅር ታውሯል። ሉላ ደግሞ እንደዚህ አይነት ክፉ ስራ እንደሚሰራ ታውቃለች። ለሞገስ ነግራ ነበር። ዝና የማይሆን ስራ ይሰራል፣ ከተማ ውስጥ ወንጀል ይሰራል ብላ ለሞገስ ነግራ ነበር። ሞገስ ያውቃል ከዚህ በፊት እሱ እንደዚህ አይነት ስራ እንደሚሰራ። እናም ከአንድ ሳምንት በፊት ብሩክ ደግሞ እሱን መጥቶ ነበር። በጣም የቆጨው ብሩክ። ለዛ ብሎ ነው ልጁን ያሳገተው። በቃ ታግቷል ብሩክ። በቃ ሌላ ቦታ ነው ያለውና በጣም ወንጀል በጣም ነው የሚሰራው ዝና። እናም በዛ እያስፈራራ ነው። መድብል ደግሞ ያ መረጃ ሙሉ ሰምቷል። አሁን ለፖሊስ ሲያጋልጥ አይታችሁታል። በቃ የሱ ስራም ምንም ውድቅ ነው የሚሆነው። ያቺ የማለትም ሴራ ውድቅ ነው የሚሆነው። ቤተሰብ ኢማጂን በቃ መጥፎ ስራ የሚሰራ ሰው መጨረሻው ወይ እስር ቤት ነው ወይም አይሆን ላይፍ ነው የሚኖረው። እና ውድ ወንድሞቼ እህቶቼ፣ ኢትዮጵያ ላይ ከሀገር ውጭ ያላችሁ መጥፎ ስራ እንዳሰሩ ከዝናና ከማህሌት መማር ትችላላችሁ። አሁን ላይ መድብል ስራቸውን የነሱ ስራ አውቆ ለፖሊስ ሊያጋለጥ ነው። ቀጣይ ፓርት አብረን የምናየው ይሆናል። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ከሀገር ውጭም ከሀገር ውስጥም ያላችሁ የሀገር ልጆች ሰላማችሁ ብዝት ይበልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ቻው